አንጡራ ሀብቱ አይታወቅም። ይሄ በብድር የወሰዱት 51 ቢሊዮን ዶላር ከዓለም አቀፍ ተቋማት ከአይኤምኤፍ ጀምሮ በኢትዮጵያ ህዝብ አማራ ገበሬ በግብር የሚከፍለው ብቻ። ትግራይ እኮ ከፍሎ አያውቅም። ኦሮሞ እኮ አይከፍልም። ኦሮሞ እኮ አይከፍልም። በጥቂቱ ነው የሚከፍል። አብይ እንደመጣ በ9 ወር ውስጥ ኦሮሞ 1 ሚሊዮን ክልሉ ሰፊ ነው ብሏል። አገዛዝ የሱ ነው፣ ምርቱ የሱ ነው ተብሏል አይደል? የከፈሉ ስንት ነው? በአመት ውስጥ 1 ቢሊዮን ብር ብቻ ነው የከፈሉ። አማራስ ታውቃላችሁ? አማራ በ9 ወር ውስጥ ከ12 ቢሊዮን ብር በላይ ከፍሎ ነበር። በአመቱ እንግዲህ ስንት እንደከፈለ አስቡት። ይህች ሀገር ናት እኮ ያንተ አማራ። የትግሬና የኦሮሞች ሀገር ናት እኮ፣ የደቡቦች ሀገር ናት እኮ ያንተ አማራ። ደቡቡ ደግሞ አይገደልም አይመታም። ሲወጣለት አማራ ደስ ይለዋል፣ ጸጥ ብሏል። ምክንያቱም ምንም የሆነው ነገር የለማ። ብሔር ብሔረሰብ በሚል ሂሳብ አማራን ለማጥቃት ህግ ወጥቶለታል። ሲፈናቀል ጸጥ ይላል፣ ቦታ እየተለቀቀለት ነው። እነሱ ግን አማራን ለማጥቃት እኮ ነው። የኦሮሚያን ክልል በትልቁ ያሰፉት፣ ኦሮሞ በማይኖርበት ሁሉ ያሰፉት አማራን ለማጥቃት እኮ። ጉራጌን ሳይቀር ከለሉት። አያችሁ ክፋታቸው። እነዚህ ያድዋ ትግሬዎች እና እነዚህ ነው እንዴ ትግሬ ይምጣ የምትሉ? ድርና ማጋልኩ እኮ አደይ አበባ የምትሉት ለአባ ጳውሎስ እህትና እህት ልጅ ነው የተሰጠው። በምን በነፃ ነው የተሸጠው? በፕራይቬት ኤጀንሲ ብለው አቋቁመው ትግሬዎች። ይሄን ሲደረግ ኦሮሞ ያውቅ፣ አማራ ያውቅ። ፖለቲከኛ የለውም፣ ሚዲያ የለውም። በውጭ ሀገር ያለው ሚዲያ የዘረፋ ነበር። የእናንዳርጋቸው ጽጌ አማራን አሰልፈው እንደ ኦርቶዶክስ የሚዘርፉበት ሚዲያ ነበር። ይሄን እኮ አጋልጦ አያውቅም። ለእኔ አሁን ለምንድን ነው ሚዲያ የማትከፍቱ? ልድኑ ሆና ለእኔ ቴሌቪዥን ላይ መውጣት። አሁን አንድ ሀብታም የኔን ሚዲያ መክፈት ይችላል። እኔ በወጣ በቴሌቪዥን ምንድን ነው ዘረፋቸው ይቆማላ። ሀብታሞችም አይፈልጉም፣ ይጋለጣሉ። ይሄም ዲያስፖራው ውሻ ነው። ከመሳደብ ውጪ እኔን ለማዳመጥ ይመጣል እንጂ ገንዘቡን የሚሰጠው ሌሎች ነው።